እኔ የኔ እናት እንደዚህ የሚቸግርሽ ከሆነ ለምንድነው ጊፍት 34 ሌቭል የገባሽው? ገባሽ? 34 ሌቭል የገባሽው ለምንድነው? የሚቸግርሽ የሚጨንቅሽ ከሆነ ለምን ትሰጫለሽ? እንደሚጨንቅሽ እንደሚቸግርሽ ያወቅሽ ቤት ክራይ እንዳለብሽ ያወቅሽ 34 ሌቭል ትሰጫለሽ። በቃ ገንዘብሽን ብርሽን ቆጥበሽ አትይዥም? እንደዚህ የሰው ፊት ከሚገርፍሽ ይኸውች ታችን እንደምታዩት እዛ አሜሪካ ነው ያለችው። በተለያየ ጊዜ ጌም ላይ ለሚጫወቱ ቲክቶከሮች ጊፍት በመስጠት ብዙ ገንዘቧን አባክና አሁን ችግር ላይ እንደወደቀችና ሰው እንዲረዳት ብዙ ሰዎች በተደጋጋሚ ቪዲዮ ደርሷል። እና ከዚች ልጅ ቀጥሎ ብዙ አረብ ሀገር አሉ የማዳም ቅመሞች ወደ ሚዲያ መጥተው እንደሚያለቅሱ እንጠብቃለን። ምክንያቱም ደሞዛቸውን ጥንቢራቸው እስኪዞር የሰሩበትን ገንዘባቸውን ሲበትኑ እንደነበረ ብዙ ሰዎች መረጃ ይደረሳል። ሼም ይዟቸው ጥፋታቸውን ስለሚያውቁ ወደ ሚዲያ አልወጡ ብዙ የማዳም ልጆች አሉና ተው ስትባሉ ባለፈው ተናግረናል። እንኳን አረብ ሀገር ያላችሁ አውሮፓ፣ አሜሪካ ያሉ ኢትዮጵያውያን ገንዘባቸውን በመበተን ግማሹ ጸበል ገብቷል፣ ግማሹ እዛው ሆኖ አሜሪካ አውሮፓ ሆኖ ጨንቆታል። ቤት ውስጥ ያለ አግባብ ምን አድርጌ ነው ምናምን ከሚስቱ ጋር እንዲህ ከባላቸው ጋር ያልተጣላ የለም። ስለዚህ ተው ስትባሉ መስማት ነው ያለባችሁ። እቺ ልጅ አሁን መማሪያ ነው መሆን ያለባት። ያው እንድትረዳ እየተረባረቡ ነው። ነገር ግን መማሪያ ነው መሆን የነበረባት ለሌሎቹ ትምህርት እንዲሆን። ምክንያቱም እንደዛ ካልሆነ የሚማር ሰው የለም እና መማሪያ ነው እንደኔ መሆን ያለባት ለሌሎቹ። ነገ እንደዚህ ሌላው ሞልቶት ተርፎት ካለው ላይ ነው የሚሰጠው።